ሰላም ጤና ይስጥልን የዩቲዩብ ቻናላችን ቤተሰቦች እንደምን ቆያችሁን? የሰዓቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። ለዩቲዩብ ቻናላችን አዲስ የሆናችሁ ቤተሰቦቻችን ሰብስክራይብ በማድረግ እንድትቀላቀሉን በአክብሮት እንጋብዛለን። በቀጥታ ወደ መረጃዎቹ እናልፋለን። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ብሩክ ጫላ ወይም ብሩክ ኒውስ በደቡብ አፍሪካ በሚኖሩ ኢትዮጵያውያን ላይ እየደረሰ ያለውን ኢሰብአዊ አያያዝ በመቃወም በደቡብ አፍሪካ ለሚገኙ ኢትዮጵያውያን ዜጎች ድምጽ እየሆናቸው ይገኛል። ብሩክ ከምንም ነገር በፊት ሰውነን በሚል መሪ ቃል በስደት ላይ የሚገኙ ወገኖቻችንን ሰብአዊ ክብራቸው ሊጠበቅ እንደሚገባና ሰላማዊ ኑሮ ሊኖራቸው እንደሚገባ በጽኑ እያሳሰበ ነው። በማንነታቸው ምክንያት የሚደርስባቸውን አድሎ በመቃወም ሁሉም እኩል የሰው ልጅ መሆኑን ማስታወስ ያስፈልጋል ብለዋል ብሩክ። በደቡብ አፍሪካ የሚገኙ ኢትዮጵያውያን እንደ ማንኛውም ሰው በሰላምና በክብር የመኖር መብት አላቸው የሚል መልእክትም አስተላልፈዋል። ጥላቻ ቤተሰብንና ማህበረሰብን የሚበታትን በመሆኑ በጋራ ወደፊት ለመራመድ አንድነት ወሳኝ ነው ብለዋል። ብሩክ ጫላ በደቡብ አፍሪካ ለሚገኙ ኢትዮጵያውያን ድምጽ በመሆን የሁሉንም ትኩረት ወደ ጉዳዩ እንዲመጣ እያደረገ ላለው ስራ በርካቶች አድናቆታቸውን እየገለጹለት ይገኛል። የሰባት ወር ነፍሰ ጡር ባለቤቱን ለምን እራት ወስደህ ብላልሽኝ በማለት የግድያ ወንጀል የፈጸመው ተከሳሽ በእስራት ተቀጣ። በምዕራብ ሸዋ ዞን አዳ አበርጋ ወረዳ ኢሉ ከተባ ቀበሌ ውስጥ ነዋሪ የሆነው ኃይሌ ፍቅሩ በቤተሰቡ ዕውቅና በ2017 ሚያዝያ ወር ጋብቻ ፈጽመዋል። ኃይሌ ፍቅሩ የ27 ዓመት ወጣት ሲሆን አልማዝ ወርቁ ወይም ሚጡ ከምትባል የ19 ዓመት መልከ መልካም ወጣት ጋር በጋብቻ ተጣምረው አብረው ይኖሩ እንደነበር የዞኑ አቃቤ ሕግ እታገኝ ሄርባታ ለብስራት ሬዲዮ ተናግረዋል። የጥንዶቹ ጋብቻ በመፈቃቀድ በፍቅርና በቤተሰብ ዕውቅና የተመሰረተ በመሆኑ ፍጹም የተረጋጋና ሰላማዊ ነበር። ሚጡ ወይም አልማዝ በተጋቡ በሶስተኛ ወር ላይ ልጅ የመጸነሷ ነገር ይበልጥ የትዳር ሂደቱን ደስታ የተሞላበት እንዲሆን ማድረጉን አቃቤ ሕግ እታገኝ ያነሳሉ። በድንገት ግን ሰላማዊና ፍቅር የነበረውን የትዳር ጎጆን የሚበጠብጥ ክስተት ተፈጥሯል። በሚስት በኩል ከእርግዝናው ጋር አንዳንድ የጤና እክሎች ሲያጋጥማት ባል ይህንን ተረድቶ የሕክምና እርዳታ ማግኘት እንደሚገባት ቢያውቅም ከዛ ጊዜ ጀምሮ እየጠጣና አምሽቶ መግባት ጀመረ። አልማዝ እርግዝናው ያመጣባት ችግር እያለ 7ኛ ወር የእርግዝና ጊዜዋን ያዘች። ታህሳስ 23 ቀን 2018 ዓ.ም ምሽት 5 ሰዓት ላይ ባለቤቷ ኃይሌ ፍቅሩ በመጠጥ ስሜት ወደ ቤቱ ሲገባ ባለቤቱን ተኝታ ያገኛታል። በዚህ ጊዜ ተነስተሽ እራት አቅርቢልኝ የሚል ጥያቄ ሲያቀርብ ሚስት ቀኑን ሙሉ ሲያመኝ ነው የዋለው፣ ጓዳ ያለውን ምግብ ውሰድና ብላ እንዳለችው በሰጠው ቃል አረጋግጧል። እንዴት ሆኖ እኔ ራት ስጠይቅ ወስደህ ብላ እባላለሁ ያለው ባል በመጠጥ ስሜት ንዴትና ብስጭት ውስጥ ገብቶ የ7 ወር ነፍሰ ጡር ሚስቱን አጠገቡ ባገኘው መጥረቢያ የተለያየ ሰውነት ክፍሏን በተኛችበት በመምታት ሕይወቷ እንዲያልፍ አድርጓታል። በነጋታው ኃይሌ ፍቅሩ በምሽት በነፍሰ ጡር ሚስቱ ላይ የፈጸመው ድርጊት ጸጽቶት እጁን ለፖሊስ ሰጥቷል። ፖሊስ አስክሬን በማንሳት ለምርመራ ወደ አምቦ ሆስፒታል ከዚያም ለከፍተኛ ምርመራ ወደ ዳግማዊ ምኒልክ ሆስፒታል ተልኳል። ፖሊስ ከአቃቤ ሕግ ጋር ሆኖ የግድያውን መንስኤና መነሻ ምክንያት ባል ከሰጠው ቃል ውጭ ምናልባት ከተጸነሰው ጽንስ ጋር ተያይዞ ሰፊ ምርመራ ቢያደርግም ባለቤቷ የተጸነሰው ልጅ የኔ ነው ብሎ በማመኑ መዝገቡ በአስክሬን የምርመራ ውጤትና በተከሳሽ የእምነት ቃልና በሌሎች ማስረጃዎች ተጣርቶ መዝገቡ ለአቃቤ ሕግ ተልኳል። አቃቤ ሕግም በከባድ የሰው መግደል ወንጀል በምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ክስ ይመሰርታል። ክሱን ሲከታተል የቆየው ፍርድ ቤት ሚያዝያ 16 ቀን 2018 በዋለው ችሎት ተከሳሽ ኃይሌ ፍቅሩ ምሽት ላይ ነፍሰ ጡር የሆነች ባለቤቱን በስለት የተለያዩ ቦታዎች በመምታት ከባድ ግድያ መፈጸሙ እጅግ ነውረኛ፣ ከባድና ጨካኝ መሆኑን የሚገልጽ ቢሆንም ከዚህ በፊት የወንጀል ሪከርድ የሌለበት መሆኑና ተጸጽቶ እጁን መስጠቱ እንደ 2 የክስ ማቅለያ ተቆጥሮለት በ22 ዓመት እስራት እንዲቀጣ መወሰኑን አቃቤ ሕግ እታገኝ ኤርፓጣ ለብስራት ሬዲዮ ተናግረዋል። በጉራጌ ዞን በእገታና በከባድ የወንብድና ወንጀል የተከሰሰው ግለሰብ በዕድሜ ልክ ጽኑ እስራት ተቀጣ። በጉራጌ ዞን በአበሽጌ ወረዳ ተከሳሽ ከእገታ በተገኘ ገንዘብ የጦር መሳሪያ ገዝቶ ሲንቀሳቀስ እንደነበርና የፍትህ አካላት ባደረጉት ክትትልና ለፍርድ ቤቱ የቀረቡትን መረጃና ማስረጃዎች መሰረት በማድረግ የዕድሜ ልክ እስራቱ ሊወሰንበት መቻሉን የጉራጌ ዞን ፍትህ መምሪያ ኃላፊ አቶ ኤልያስ ሰብለጋ ለብስራት ሬዲዮ ተናግረዋል። ተከሳሹ ከታጠቁ ቡድኖች ጋር በመቀላቀል
የካቲት ወር 2017 ዓ.ም በአበሽጌ ወረዳ ጊቤ ቀበሌ ነዋሪ የሆኑትን አቶ ጊቤ ወርቅ በለጠን በመኖሪያ ቤታቸው በመደብደብና በማንገላታት ወደ ጫካ በመውሰድ አግቶ ማቆየቱን በክሱ ተገልጿል። ተከሳሹና ግብረ አበሮቹ ታጋቹን በመያዝ ለቤተሰቦቻቸው ስልክ ደውለው ግማሽ ሚሊዮን ብር የጠየቁ ሲሆን ገንዘቡ ከተከፈላቸው በኋላ ታጋቹን የለቀቁ መሆኑ ተረጋግጧል። በተጨማሪም ተከሳሹ ለፖሊስና ለፍርድ ቤት በሰጠው ቃል ከሌሎች ግብረ አበሮች ጋር በመሆን ንብረት ጌቱ የተባለችን ልጅ አግተው 400 ሺህ ብር መቀበላቸውንና ከእገታ በተገኘው ገንዘብ ለግለሰቡ የጦር መሳሪያ እንደተገዛለት አምኗል። የጸጥታ ኃይሉ ባደረገው ክትትል ተከሳሹ በሚያዝያ ወር 2017 ዓ.ም በቁጥጥር ስር የዋለ ሲሆን አንድ የኤስኬኤስ የጦር መሳሪያ፣ 72 የክላሽንኮቭ ጥይቶችና ሌሎች ወታደራዊ ቁሳቁሶችን ደብቆ በተገኘበት ለፖሊስና ለመከላከያ ሰራዊት መርቶ አሳይቷል። የጉራጌ ዞን ከፍተኛ ፍርድ ቤት ሚያዝያ 21 ቀን 2018 በዋለው ችሎት ተከሳሽ በዕድሜ ልክ ጽኑ እስራትና 5000 ብር የገንዘብ መቀጮ እንዲቀጣ የወሰነ ሲሆን በወንጀል ሕግ ቁጥር 124 ህዝባር 2 መሰረትም ከመምረጥና መመረጥ መሰል ህዝባዊ መብቶቹ እንዲታገዱ መወሰኑን አቶ ኤልያስ ሰብለጋ ጨምረው ለብስራት ሬዲዮ ተናግረዋል። ለሀገራዊ ምርጫ የመራጭነት ካርድ የወሰዱ አካል ጉዳተኞች 3% ብቻ መሆናቸውን የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን አስታወቀም። ለመጪው ሀገራዊ ምርጫ ለመራጭነት ካርድ የወሰዱ አካል ጉዳተኞች ከእቅዱ 3% ብቻ መሆናቸውን የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ተናግሯል። አካል ጉዳተኞች አጠቃላይ ከማህበረሰቡ ከ17% በላይ መሆናቸው ይነገራል። ከመካከላቸው 5 ሚሊዮኑ የምርጫ ካርድ ይወስዳሉ ተብሎ ቢጠበቅም የወሰዱት ግን 167 ሺህ ብቻ ናቸው ሲል ፌዴሬሽኑ ተናግሯል። የምርጫ ካርድ የወሰዱ አካል ጉዳተኞች ቁጥር ዝቅተኛ የሆነበት የመረጃ ክፍተት ምክንያት አንዱ እንደሆነም ተነግሯል። ይህን የተናገሩት የአካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይነህ ጉጆ አብዛኛው አካል ጉዳተኛ የምርጫ ካርድ አለመውሰድ ጋር በተያያዘ ቅሬታችንን ለምርጫ ቦርድ አቅርበናል። እንደ ሐሳብ ያቀረብነውም የመራጮች ምዝገባ እንዲራዘም የሚል ነበር። ነገር ግን በምርጫ ቦርድ በኩል ተቀባይነት አላገኘም ብለዋል። በሌላ በኩል ለመራጭ ነት የቀረቡ እጩ አካል ጉዳተኞች ቁጥር ደግሞ ከባለፈው የምርጫ ዘመን አንጻር ከፍተኛ እንደሆነም ተሰምቷል። በሰባተኛው ሀገራዊ ምርጫ ከ250 በላይ አካል ጉዳተኞች ለመመረጥ እንደተመዘገቡ የፌዴሬሽኑ ዋና ዳይሬክተር አቶ አባይነህ ተናግረዋል። ጄፍሪ ኤፕስታይን በአፍሪካ ገንዘብ ለማካበት ስልጣንንና ሴቶችን ለመጠቀም ሞክሮ እንደነበር ተገለጸ። የወሲብ ወንጀለኛው ጄፍሪ ኤፕስታይን በአፍሪካ ገንዘብ፣ ስልጣንና ሴቶችን ለመጠቀም ሞክሮ እንደነበር ሚያሚ ሄራልድ ለንባብ ባበቃው ዘገባ ላይ ተመላክቷል። ከአፍሪካ ልሂቃን ሰፊ ግንኙነቶችን መስርቶ እንደነበርም ዘገባው አትቷል። በሴኔጋል የቀድሞውን የፕሬዝዳንት አብዱላይ ዋድን ልጅ በሙስና ወንጀል ሲመረምር ኤፕስታይን በፓልም ቢች መኖሪያው ሰፊ ህጋዊ የገንዘብ ድጋፍ በማድረግ የአሜሪካ ባለስልጣናት እንዲፈቱ ከፍተኛ የሆነ ድጋፍ አድርጓል ተብሏል። የአብዱላሂ ዋዴ ልጅ ከእስር ከተለቀቀ በኋላም ኤፕስታይን በጣም ደስ ብሎኛል የሚል ጽሑፍ በማህበራዊ ሚዲያ ላይ አስፍሮ እንደነበር መረጃው ጠቅሷል። እንደ አውሮፓውያኑ በ2010 ከሊቢያው መሪ ሙአመር ጋዳፊ ጋር ያለውንም ግንኙነት ዘገባው ተከታትሏል። የጋዳፊ ኃይል እየደበዘዘ ሲሄድም ወደ ጸረ አገዛዙ አካላት ጋር ግንኙነት እንደነበረውም ተጠቅሷል። እንደ አውሮፓውያኑ በ2018 በፓልም ቢች መኖሪያ ውስጥ በተደረገ ስብሰባ ላይ ኤፕስታይን በናይጄሪያ ተወላጅ የሆነ ነጋዴ በአሜሪካ ማዕቀብ የተጎዳውን የማዕድን ፍለጋ ስምምነት በመከተል እኔ ከተገቢው ክፍል ጋር ስብሰባ ካደረክ ዙሪያውን ማዋቀር እንደምትችል እርግጠኛ ነኝ ሲል ድጋፍ ሰጥቶት ነበር። ቢያንስ በሁለት አጋጣሚዎች ኤፕስታይን ወደ እሱ ሊላኩ የሚችሉ ሴቶችን በተለይም ወጣትና ነጭ ለሆኑ ይገባል ሲል የተናገረበት አጋጣሚ ነበር። ከ25 ዓመት በታች ብትሆን እመርጣለሁ ሲል በኒውዮርክ ለሚያውቃት ሞዴልና የአይቮሪ ኮስት ፕሬዝዳንት አላሳን ኦታራ የእህት ልጅ ለሆነችው ኒና ኬታን መልእክት መላኩንም ዘገባው አካቷል።